በዘመናዊ ዓለም ቴክኖሎጂ በፍጥነት እየተሻሻለ ሲሄድ አርቲፊሻል ኢንተለጀንስ AI በቴክኖሎጂ፣ በሕክምና፣ በትምህርት፣ በንግድ እና በመንግስታዊ አገልግሎት ውስጥ ፈጣን፣ ትክክለኛና ተመራማሪ መፍትሄዎችን በመስጠት የዓለም እድገትን አፋጥኖታል። በኢኮኖሚ፣ ትምህርት፣ ጤና፣ ግብርና እና መንግስታዊ አገልግሎቶች ውስጥ ትልቅ ለውጥ እያመጣ ነው። በንግድ ዘርፍ የገበያ ትንበያ፣ የደንበኛ አገልግሎትና የፋይናንስ ደህንነትን ከማጠናከሩም በላይ በትምህርት ለተማሪዎች የግል መማር ዕድልን ፈጥሯል። በአሁኑ ወቅት በዓለም አቀፍ ደረጃ ባንኮችና የሰው ሰራሽ አስተውሎት AI ያላቸው ግንኙነት ከምን ጊዜውም በላይ እየጠነከረ መጥቷል። ባንኮች በቴክኖሎጂው ተገፍተው ብቻ ሳይሆን ስራቸውን ለማቀላጠፍ፣ ትርፋማነታቸውን ለመጨመር AI እንደ ዋና መሳሪያ እየተጠቀሙበት ይገኛሉ። እንደ አብነትም በዓለማችን ካሉ ትላልቅ ባንኮች JP Morgan Chase ባንክና ባንክ ኦፍ አሜሪካ የተጭበረበሩ ግብይቶችን በመለየት የደንበኞች አገልግሎትን በማፋጠን እንዲሁም የብድር አሰጣጥ ውሳኔን ለማቀላጠፍ AIን ይጠቀማሉ። ሀገራችን ኢትዮጵያ በዲጂታል ኢትዮጵያ 2030 ራዕዩን መሰረት በማድረግ ይህንን ቴክኖሎጂ ለሀገራዊ ልማት መጠቀም ጀምራለች። ይህ ፕሮግራም የAIን መሰረታዊ ጥቅሞች፣ በኢትዮጵያ ውስጥ ያለውን አጠቃቀምና የመንግስት አቅጣጫን በቀላል ቋንቋ ማቅረብን ታላሚ ያደረገ ነው። በዚህ ፕሮግራም ቴክኖሎጂን በኃላፊነት መጠቀም፣ ኢኖቬሽንን ማበረታታትና የወጣቶች ተሳትፎ ማጠናከር ዋና ዓላማዎች ናቸው። በዚህ መሰረት የአርቲፊሻል ኢንተለጀንስ ቴክኖሎጂን በሀገር ውስጥ ለማበረታታት፣ ምርምርና ልማትን ለማጠናከር እና ባለሙያ የሰው ኃይል ለማፍራት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በተቋም ደረጃ እየሰራ ይገኛል። በዘመናዊ ዓለም ውስጥ ቴክኖሎጂ በተለይም አርቲፊሻል ኢንተለጀንስ AI የፋይናንስ የባንክ ዘርፍን በፍጥነት እየቀየረ ይገኛል። የኢትዮጵያ ንግድ ባንክ እንደ ሀገር ትልቁ የፋይናንስ ተቋም ነው። የአገልግሎቱን ጥራት፣ ደህንነትና ውጤታማነት ለማሻሻል ዲጂታል ቴክኖሎጂዎችን በስፋት እየተጠቀመ ነው። ይህንን የቴክኖሎጂ እድገት በማጠናከር የኢትዮጵያ ንግድ ባንክ አመራሮች በቅርቡ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝተዋል። የጉብኝቱ ዓላማ በAI ቴክኖሎጂ የባንክ አገልግሎቶችን እንዴት ማዘመንና የዲጂታል ለውጥን እንዴት ማፋጠን እንደሚቻል መለያየት ነበር። በጉብኝቱ ወቅት አመራሮቹ በAI የተመሰረቱ መፍትሄዎችን፣ የማጭበርበር መከላከያ፣ የደንበኛ አገልግሎት ማሻሻያና የውስጥ የሥራ አፈጻጸም ስርዓቶች ላይ ገለጻ አግኝተዋል። ይህ ጉብኝት በባንኩ ውስጥ የAI መፍትሄዎችን ለመተግበር ያለውን ፍላጎትና ቁርጠኝነት የሚያሳይ አስፈላጊ እርምጃ መሆኑን ያመለክታል። ከጉብኝቱ በኋላ የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤግዚኪቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ እንዳሉት ኢንስቲትዩቱ በሰው ሰራሽ አስተውሎት ዓለም የደረሰበት ደረጃ በሀገራችን ያሳየ ቴክኖሎጂ አቅምን የሚያጠናክር እና ሩቅ የመሰለውን የዘርፉን የምርምርና ፈጠራ ስራ አቅርቦ ያሳየ ተቋም ነው ብለዋል። በዚህ ተቋም ውስጥ ያየን ያለ ነው። በዚህ ኢንስቲትዩት ውስጥ ያየን ያለ ነው የወደፊቱን የኢትዮጵያን የቴክኖሎጂ ምዕራፍ የሚያሳይ አርገን ነው ያየን ያለ ነው። ምን ያህል የቴክኖሎጂ ወደፊት አጠቃላይ የባንክ እንቅስቃሴን፣ የሌሎችንም ሴክተሮች፣ የአግሪካልቸር ሴክተሩን፣ የኢንዱስትሪ ሴክተሩን፣ የሰርቪስ ሴክተሩ ላይ የሚኖረው ተጽዕኖ ምን ያህል ከፍተኛ እንደሆነ ለማየት የቻልንበት ነው። ሩቅ የሚመስል ነገር በጣም በቅርበት ማየት መቻላችን ትልቅ አቅም የሚሰጥ ሆኖ ነው ያገኘነው። የኢትዮጵያ ንግድ ባንክ የቴክኖሎጂ ዘርፍ ኤግዚኪቲቭ ምክትል ፕሬዝዳንት አቶ አማራ አሰፋ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ባዩት ነገር መደነቃቸውን ገልጸዋል። በሚያስገርም መልኩ አቅም አጎልብቶ ቴክኖሎጂ አምጥቶ ብዙ ስራዎችን እየሰራ ያለ ተቋም መሆኑን ያየ ነው። በጣም የሚገርመው ፓርት ከስራውን በላይ ደግሞ በዓለም ላይ በአሁኑ ሰዓት እየተካሄዱ ያሉትን ነገሮች እንደ ሳምፕል አውጥቶ ምንም አዲስ ነገር እንዳልሆነና እኛም መስራት እንደምንችል፣ አገር ውስጥ ብዙ ነገሮችን መስራት እንደምንችል፣ በራሳችንም ተደራጅተን በደንብ ውጤታማ የሆነ ስራ መስራት እንደምንችል ያየንበት ነው ማለት ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ምክትል ዳይሬክተር ዶክተር ታዬ ግርማ እንዳሉት AI በዓለም ላይ ትልቅ ለውጥ እያመጣ ያለ ቴክኖሎጂ ነው። AI ቴክኖሎጂ ትልቅ ዲፈረንስ እየፈጠረ ያለበት ዘመን ነው። አንፈልግህም እንኳን ብንል
ወደ ኋላ እንቀር ይሆናል እንጂ እሱ ቴክኖሎጂው ምንም የሚሆነው ነገር የለም። ሶ ኤአይ ኢንተርቬንሽን በጣም ሲግኒፊካንት የሆነ ኢምፓክት እየፈጠረ ተቋማት እየተወዳደሩበት ያለ ነው። የኢትዮጵያ ንግድ ባንክ ዲጂታል ኢትዮጵያን እውን ለማድረግ በሚደረገው ስራ ውስጥ የፋይናንስ አገልግሎት በዲጂታል መንገድ በማዘመን በሀገሪቱ ቀዳሚ መሆኑን አቶ ኤፍሬም ተናግረዋል። ከ16 ትሪሊየን በላይ የሆነ የገንዘብ እንቅስቃሴ ተደርጓል ባለፈው ዓመት። ከዛ ውስጥ 13 ትሪሊየን በላይ የሆነው ደግሞ በኢትዮጵያ ንግድ ባንክ የዲጂታል አማራጭ መንገዶች የተደረጉ ክንውኖች ናቸው እና ምን ያህል ለዲጂታል ኢትዮጵያ የኢትዮጵያ ንግድ ባንክ የሚኖረው ሚና ማሳያ አድርገን እንወስዳለን እና ወደፊትም ብዙ በሰው ኃይል በቴክኖሎጂ እና በፕሮሰስ ሲቢ ወይም ኢትዮጵያ ንግድ ባንክ ዲጂታል ፋይናንስን የበለጠ ኮንትሪቢዩት ማድረግ እንዲችል ብዙ ስራ እየሰራ ነው የሚገኘው። ቴክኖሎጂ ለኢትዮጵያ ንግድ ባንክ ስራዎች ዋነኛ መሰረት ነው ያሉት አቶ ኤፍሬም ኢንስቲትዩቱ ያለውን የቴክኖሎጂ መሰረተ ልማት ከባንካችን የዳታ ማዕከል እንዲሁም ከሰው ኃይል ልማት ጋር በማስተባበር በጋራ እንሰራለን ብለዋል። በኢንፍራስትራክቸሩ በዳታና እንደዚህም ደግሞ በሰው ኃይል ልማት ረገድ የበለጠ ተቀራርበን ልክ ኔክስት ቱ አስ እንደሆነ አርቲፊሻል ኢንተለጀንሲቱ በእነዚህ ደግሞ ሁሌም በጋራ የምንሰራበትን ነገር አልመን እንሰራለን ብዬ አስባለሁ። የጋራ ስምምነት አድርገን በቀጣይ ያሉ ጊዜያቶችን ይህንን ሊቨሬጅ ለማድረግ በአበክረን እንደምንሰራ ተስፋ አረጋለሁ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ታዬ ግርማ በበኩላቸው በዓለማችን ላይ ያለው ውድድር በቴክኖሎጂ በተለይም በኤአይ በሆነበት በአሁኑ ወቅት ከባንኩ ጋር በልዩ ሁኔታ መስራት ትልቅ ግዴታችን ነው በማለት ገልጸዋል። አርቲፊሻል ኢንተለጀንስ ላይ እንደ ባንክ መስራታችሁ የሚያዋጣችሁ ደግሞ ፍሬውንም የምታጭዱበት እንደሆነ ላረጋግጥላችሁ እወዳለሁ። በተለይ በፋይናንሻል ኤሪያ ላይ የአርቲፊሻል ኢንተለጀንስ ኢንተርቬንሽን ትልቅ ትሩፋት ስላለው አብረን ተያይዘን እኛ እናንተን ማገዝ እንደ ግዴታ ነው የምንወስደው። አገሪቷ የምትተማመንበት የአገሪቷ ባክቦን የሆነ ባንክ ነው። ይሄንን ባንክ ማገዝ ለኛ ታሪክ ነው፣ ሌጋሲ። በውይይቱ አቶ አማረ እንደገለጹት በዚህ በተፈጠረው እድል ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በብዙ ጉዳዮች ላይ አብረን መስራት እንደተጀመረ ነው። በመቀናጀት ልንሰራቸው የምንችለው ማአት ነገር አለ ማለት ማአት ዩዝ ኬዝ አብረን ቢውልድ አድርገን ለፋይናንሻል ተቋሞች ሊውሉ የሚችል በኋላ ለማርኬት ሊውሉ የሚችሉ በጣም ትልልቅ እድሎችን መፍጠር የምንችልበት ኦፖርቹኒቲ አለ። የአይ ኢንፍራስትራክቸር ነው የሚጠይቀው በትልቁ ኢንፍራስትራክቸሩ ደግሞ እዚህ እየመጣ ነው። ይሄም ለኛ ትልቅ ኦፖርቹኒቲ ነው ብለን ነው የምንወስደው ማለት ነው። አሁንም እኛም በራሳችን ተጠቅመን ትሬን ማድረግ የጀመርናቸው ብዙ የአይ ሞዴሎች ግማሹን ወደዚህ ማምጥተን ቶሎም ሰርተን ብዙ ዩዝ ኬዞችን ዴቨሎፕ አድርገን ወደ ማርኬትም ወደ ተጠቃሚም ለማዞር አይ ቲንክ ትልቅ ኦፖርቹኒቲ የተከፈተ ይመስለኛል ከዛም አንፃር ማለት ነው። ስለዚህ የጀመርነው ቀጥላለን በሰፊው ማለት ነው። ከኢትዮጵያ ንግድ ባንክ ጋር መስራት በአጠቃላይ ከሀገሪቱ የፋይናንስ ዘርፍ ላይ መስራት ስለሚሆን ኢንስቲትዩቱ በዓለም አቀፍ ደረጃ ተወዳዳሪ አገልግሎቶችን ይዞ እንደሚወጣ ዶክተር ታዬ ግርማ ገልጸዋል። ከናንተ ጋር ፋይናንሻል ሲስተም ውስጥ ኤአይን አስገባን ማለት አገሪቷ ላይ ፕራይቬት ባንኮቹ ላይ እንዳስገባን ነው የምንቆጥረውና ስለዚህ ይሄን እንደ ትልቅ አሳይመንት ነው የምንወስደው። እኔ ከዚህ አልፈን ከሀገሪቷ አልፈን በጣም ጆይንትሊ ትላልቅ የኤአይ አፕሊኬሽን በፋይናንስ ዙሪያ ላይ እየሰራን ለአፍሪካ ማርኬት ይዘን መውጣት አለብን። የኢትዮጵያ ንግድ ባንክ አመራሮች የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ኤአይ በመጎብኘት ቴክኖሎጂን በተለይም ኤአይ ፊውቸር ቴክኖሎጂ በመሆኑ በባንክ ዘርፍ ያለውን ሚና በተግባር ለመመልከት እንደሚያስችል ጠቁመዋል። ይህ ጉብኝት የዲጂታል ለውጥን በማፋጠን የአገልግሎት ጥራትን በማሻሻልና የባንክ ዘርፍን ወደ ቀጣይ ደረጃ ለማምጣት አስፈላጊ እርምጃ መሆኑን አመላክቷል። ስለ ጎበኛችሁን ስላያችሁን ደግሞ ተስፋም ስለጨመራችሁብን በጣም ላመሰግን ወዳለሁ። እጅግ አብዝቼ ላመሰግን ወዳለሁ። ታንክ ዩ ሶ ማች።